ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የምንገኘው በይርጋ ኃይሌ ህንፃ እንግዲህ ዛሬ ሞል ኦፍ አሜሪካ ነው የምንገኘው። የአሜሪካው ይርጋ ኃይሌ በሉት በጣም እንግዲህ ትልቁ የአሜሪካ ሞል ነው። ሞል ኦፍ አሜሪካ ይባላል። ዛሬ እዚህ ውስጥ የሌለ ነገር የለም አሉ። ያው ለነገሩ ይርጋ ኃይሌን አይ ቲንክ ይርጋ ኃይሌ ይሄንን ለመሆን 5 ይርጋ ኃይሌዎች ወይ 4 ዘፍመሾች ሊያስፈልጉት ይችላሉ። ይሄ እንግዲህ በጣም ትልቁ የሚባለው ሞል ነው። ዛሬ ዞር ዞር እያልን የተለያዩ ቦታዎችን ነው የምናየው። በተለያየ ሁኔታ ሰፊ ስለሆነ በጣም ብዙ ነገር ስላለው ብዙ ነገር በውስጡ ስላለው እንግዲህ ሙሉን እንኳን ማሳየት ባልችል ያው ለመዞር ራሱ ይደክማል። እኔ ግን ያለውን ነገሮች እንግዲህ በቻልኩት መጠን አሳያችኋለሁ። በጣም ትልቅ ነው። ውስጡ የልጆች መጫወቻ በሉት፣ የአዋቂ መጫወቻ በሉት፣ መጫወቻ ሳይሆን የአዋቂ ማሳለፊያ በሉት፣ መሸጫ መቢያ ምንም የሌለ ነገር የለም። በቃ እዚህ መታችሁ የምትፈልጉት ነገር ያለበት ነው። ዞር ዞር እያልን እንግዲህ አብረን እናየዋለን። እንግዲህ ሞል ኦፍ አሜሪካ መጀመሪያ ላይ የተከፈተው ግራንድ ኦፕኒንጉ ኦገስት 11 1992 ነበረ። በዚህ ጊዜ እንግዲህ ወደ 150,000 ቪዚተርስ ተገኝተው ጎብኚዎች ተገኝተው ነበር ነው የሚለው። እንግዲህ በሚጀምርበት ጊዜ ወደ 330 ስቶሮች ነው የነበሩት። በኋላ ላይ ግን እየቆየ እንግዲህ አሁን ላይ ከ500 በላይ የሚሆኑ ስቶሮች አሉት እና እንግዲህ መጀመሪያ አካባቢ ላይ እንግዲህ ወደ 4.2 ሚሊዮን ስኩዌር ፊት ላይ ያረፈ ነበረ። አስቡት ምን እንደሚያክል ነው የምልህ። በጣም ትልቅ ነው። ከዛ አሁን ላይ እንግዲህ አድጎ ደግሞ ወደ 5.6 ሚሊዮን ስኩዌር ፊት ላይ ያረፈ ቦታ ነው። እንግዲህ ይሄ 15-20 ሪል ስቴት በለው። አረ ቁጥር ስለማላቅ ነው በደንብ ብቻ በጣም ትልቅ ነው እና እንግዲህ እዚህ ውስጥ እንደምታዩት ዳንክን ዶናትስ እዚህ ጋር አለላችሁ። ከዛ እዚህ ላይ ስታርባክስ አለ። ከስታርባክስ ውጪ ማለት ማአት አይነት ብራንዶች እዚህ ውስጥ እንግዲህ ስቶሮች ውስጥ አሉ። ምክንያቱም ብዙ ተጠቃሚ ስላለ ብዙ ሰዎች ስለሚመጡ ነው። ይሄኛው ብራንዱንም አላውቀውም። ይሄኛውንም እነዚህ ነው የቀረስኩላችሁ ለእናንተ ጀስት እንድታዩት ነው። እዚህ ጋር ደግሞ ይኸውላችሁ ስኬቸርስ እዚህ ውስጥ የራሱን ቦታ ይዞ እንግዲህ እየሰራ ነው። ከዛ ውጪም ደግሞ የመጫወቻ ግራውንዶች አሉ። ይሄን እንኳን በኋላ አሳያችኋለሁ። ገብቼ ራሱ ጉዶኛለሁ፣ ሞክሬዋለሁ እና እሱንም አሳያችኋለሁ። አራራራራራ ምን ስሆን ብዬ ነበረ ቅድም። እንግዲህ እዚህ ጋር እንግዲህ ድንገት እየሄድኩኝ በመሃል ልብ ሳይ ምንድን ነው ብዬ ቆም አልኩኝና ዞር ስል ሮክ እንደዚህ ውስጥ ላይ ሻምፓኝ ይዟል። ለካ ፌብሩዋሪ 14 ቫለንታይንስ ዴይ ደርሷል። በዊንተር ነው የሚያሳልፉት እነዚህ። ለብርዶ አውቀውበታል። ያው ትንሽ ቦታው ግልጥልጥ ነገር አለ፣ ግን ትክክል ይሁን። እዛ ጋር እንግዲህ የቫለንታይንስ ዴይ ቀን ስታሳልፍ ጊፍት መግዛት ከፈለክ እዚሁ ስር እንግዲህ ሲፎራ አለልህ። እነዚህ ምንድን ናቸው? በካርድ ነው የሚሰሩት። እኔ ወንድማችሁ ማሳይ ሳገኝ የፈጠነ አስሞክሩኛ። ኤክስትራም አለው። ኤክስትራ የለውም። ጀመረ ታውቃለህ። ጸዴ አሁን ይህንንም እኮ የት ነበርክ ሲባል ማሳጅ ቤት ሲል ምን ያስብላል። ኧረ በአደባባይ ነው። ግን የገባኝ ማለት ነው ግርሚቲ በጣም ደብረ ነው። 9 ደቂቃ ነው የሚቀረው። አስቀምጦን መሄድ ነው የፈለገው ነው እኮ እዚህ ጋር እኮ ነው 9 ደቂቃ። ይሄንንም እየተጠቀምኩት አይደለም በተኑም ባይዘው ያውን ያበሻ ባህሪ ነው። በቃ መጠቀም መልመድ አለብኝ። ያው ምንድን ነው የሚለው ዝም ብዬ ወደ ላይ ጫ ነው ኃይል ጨመርኩበት ታውቃለህ። ያው ስዊዲሽ ማሳጅ ይባላል ኃይል ሲበዛ። ይሄ ወደ ራሻ ሄደ ጫና አለ።
በአጋጣሚ እያለፍን ታዲያ በድንገት የቴክሳስ ካውቦዮች የሚለብሱትን ልብሶችና ኮፍያዎች መሸጫ አገኘን። ይኸውላችሁ እንግዲህ ኮፍያዎቹ እንደዚህ ናቸው። ከዛ ደግሞ ቲሸርት አላቸው እንደዚህ የሆነ ጌጣጌጦች አያችኋቸው እንዴት እንደሚያምሩ ሻርፕ ሻሽ አንገት ላይ የሚደረጉ አይነት አላቸው። ከዛ ቡትሶቻቸውን አየን። እነዚህ ቡትሶች እንግዲህ እንደምታያቸው በጣም ነው የሚያማምሩት። እኔ እንደውም ይሄ በጣም ያምራል ለዊንተሩም ራሱ ትንሽ እንትን ነገር ፍላት ነገር መሆኑ ነው እንጂ ከታች በጣም ያምራሉ። እንግዲህ ሰመሮይ ሲወጣ ምናን እያልኩኝ ብቻ እያሰብኩኝ ጠጋልኩኝና እንደዚህ አየሁት። ከዛ በኋላ እንደውም አንዱን እስቲ ነው ብዬ ዋጋውን አነሳሁትና ጠጋ ሳደርገው እንግዲህ እንደምታዩት $250 ይላል። ትንሽ ውድ ነው። እስቲ ሌላኛውን እስኪ ይሄን ጠጋ አድርገው አልኩና ጠጋ ሳደርገው ይሄ ደግሞ 300 ምናምን ነው እንደምታዩት እንግዲህ። አይ በቃ ቤቱን ካየን ይበቃል። ቆንጆ ቤት አላቸው ቆንጆ። ይሄ ደግሞ በሁለት ከገዛችሁ $80 ነው የሚሸጠው። ይኸውላችሁ እንግዲህ እንደዚህ የዞርኩት ነው፣ ግን የሚያልቅ አይነት አይደል። አሁን ስፖርት እየሆነ መጣ። ይኸው እንደዚህ ነበርኩ ስታቁኝ እዛ አይደለም። በቃ እየዞርኩ እየቀነስኩ ነው። እስቲ ሌላ ቦታ ደግሞ ልውሰዳችሁ። ወይ ትንሽ እንብላ ወይ ደግሞ ቤኒሃና የሚባል ቤት ነው የምንበላው። ከሲአር 7 ሊሆን 7 የቀረው ቤት ነበር። ቢኒሃና ነው እንግዲህ። እንደዚህ ሳህኖቹ ከቀራረቡ በኋላ ያበደ ሾርባ መጣልንና ሲታይ ራሱ ለጤና የሚሆን ነገር ይመስላል። እሷን ላጥ አደረኩና ይኸውላችሁ እንደዚህ ቀረጸኝ እንጂ ቀረጸኝ። ጥጥ እንግዲህ ሬስቶራንቱ የሄድንበት ፊት ለፊታችን እዛው ለኛ ኩክ ያደርግልናል። እዚሁ ትርኢት ነገር እያሳየ ነው እንግዲህ ኩክ ያደርጋል የተባልነው። እየጠበቅነው ነው እስኪሰራው ድረስ። ትንሽ ራብ ነገር ጣል ብሎብናል። አፍጥነው የሚለውን በእንግሊዘኛ ስለማላቀው መጠበቅ ጀመረ። ይመስለኛል እንግዲህ ድራም ተጫዋች መሆን ህልሙ የነበረ ይመስለኛል። ቀላል ይችልበታል ሙዚቃውን። አይገርማችሁ ሽንኩርቱን እኮ ነው እንደዚህ አድርጎ እንደዚህች አይነት ሽንኩርት ራሱ ግን ቀን ወጣላት። ያው እንዴት እንዳደረጋት ለእንደዚህ አይነት ትርኢት እንደምትበቃ አላቅም ነበር። እዚህ ጋር እንግዲህ በሩዙ የልብ ቅርጽ ሰርቶ አረረረ እያለ ነበር። ድንገት የተሰበረ ልብ ነው ብሎ እኔን ሲያይ ነው መሰለኝ ቀየረው። ምን እንደሚያናድር ታውቃላችሁ? በጣም ርቦኝ ስለነበረ የመጨረሻውን አጠቃላይ የወጣውን ምግብ ሙሉን አልቀረስኩትም፣ ብቻ በላሁት። ከምግብ በኋላ እንግዲህ ያየነው ይሄ ሌጎ ይባላል። ሌጎ የፓዝል አይነት ነገሮችን በመገጣጠም የሚሰራ ነው። የተለያዩ አይነት አሉ ማለት ትንንሽ ልጆች ብቻ ሳይሆን ትልቆች ራሱ የሚሰሩት ነው። ይሄን አሁን ገጣጥመውት ነው። እነዚህ ከፊት ለፊት የምታያቸውን ገጣጥመው ነው የሚሰሯቸውና ለህፃናትም ለትልልቅ ሰዎችም ይሆናል። እነዚህ እንደምታያቸውን እንግዲህ ቁጭ ብላችሁ በመገጣጠም ራሳችሁ ፐዝሉን ሰርታችሁ እንደዚህ አይነት ግድንግድ ትልቅ ነገር ምናምን ትሰሩበታላችሁና ኢንጆይ ያስደርጋል። ቀላል መረጃ፣ በዚህ በኩል ስትሄዱ ሆቴል አለው አሉ። ይገርማል። ይሄኛው ቀረጻ እንኳን ያን ያህል አስፈላጊ ሆኖ አይደለም። ያው ውስጥ ነበርኩና እስቲ ወክስ አደረገ እንኳን አንዴ ልቀረጽ ብዬ ነው። የሚገርማችሁ ነገር እኔ እንደዚህ አይነት ጨዋታዎች በቃ አይሆነኝም ነው የምላችሁ።
በቃ የለም ለእኔ ቀን ሲሆን የሆነ የለም ብረቷ እኮ ላልታ ነበረ ቼክ ሳናደርገው ተብዬ የሆነ ተፈጥፍጬ ስሰበር ምናምን ነው የሚታየኝ እና ሁልጊዜ እፈራዋለሁ። በቃ አረመ ሆኖ እኮ አያውቅም ቢሉኝ የመጀመሪያው በሆንስ ሁሌ እላለሁ። ይሄ የምታዩት እንግዲህ እዛው ውስጥ እንደዚህ ውሃ ተደርጎ በስነስርዓት የሚገርም መጫወቻ ነው ማለት በጣም ትልቅ ስለሆነ ይኸውላችሁ በዚህ ጋር ወርዳችሁ ወደ ውስጥ ወደ ሸለቆ ውስጥ ገብታችሁ በዛ በኩል መሄድ ምናምን አለው። እዚህ ጋር ደግሞ እንዲህ የተንሸራተተ ትመጣላችሁ። አሁን እቺ አንድ ልጅ ይዛለች ቋቅፋ ደፋር ናት። ከላይ ነው የሚንሸራተተውና ይሄኛውን አየሁትና ይሄንን እንኳን እስኪ እንደው በእውነት ደፈር ልበልበት እንደው ኧረ ፈጣሪም አይተወኝም ብዬ እንግዲህ ልሞክረው ነው። ቤተሰብ እየሄድኩ ነው። በኢየሱስ መንሳፈፍ ነው። ኧረ መንሳፈፍ ነው። ኧረ Please remain seated, keeping your hands apart. A few moments later. እንዴ የትና የት አየር ላይ በኢየሱስ ስም እንዴ ስልኬን ይዛለሁ ብዬ እኮ ነው የገባሁት። ትቼ ስልኬን አስቀምጬው ከዛ በኋላ እንደገና አየር ላይ ወረውሩኛል። በኢየሱስ አልጎዲሳ ኦኬ በኢየሱስ ስም ይሄ ቀልድ ነው። ብረት ይዤ አየር ላይ መድኃኒዓለምን ቆይ ላሳያችሁ። በእውነት እያጋነንኩት ሊመስላችሁ ይችላል። ባጋነንኩትና በወደድኩ የያዘኝ ነገር የለም እኮ ነው። እኔ ነኝ ብረቱን ያስኩት። ስለዚህ ምን መሰላችሁ ማለት አየር ላይ ልነሳ እንደምችል ነው ፊል ያደረኩት። ብለቀውስ እንደዚህ ብድግ ብልስ ምን ስሆን ወጌሻ በሌለበት ቦታ በእውነት ደፋር። ሙሉ መርካቶም በሉት በጣም ትልቅ ነው። በአንድ ቀን አያልቅም። እየመጣሁ የዞርኩ ሌላም ጊዜ ማስጎብኘት ይኖርብኛል። ግን ጸዴ ቀን ያሳለፍነው ደስ ብሎኛል። ሌላም ጊዜ ደግሞ እንደዚህ መጥቼ የቀሩትን አሳያችኋለሁ። እዚህ ያላችሁ ደግሞ እንገናኛለን። ይመቻችሁ።